ጋብዘዋለሁ። ሃሌሉያ ሃሌሉያ ትቼለታለሁ እኔን ጉዳይ ትቼለታለሁ እኔን ታሪክ ትቼለታለሁ እኔን ጉዳይ ትቼለታለሁ እኔን ታሪክ ትቼለታለሁ እኔን ጉዳይ ትቼለታለሁ እኔን ታሪክ አዎ ትቼለታለሁ እኔን ጉዳይ ትቼለታለሁ እኔን ታሪክ መላለው እንዴት እንደሚያደርግ ያውቃል ዘዴ ያለው እንዴት እንደሚያደርግ ያውቃል መላለው እንዴት እንደሚያደርግ ያውቃል ዘዴ ያለው እንዴት እንደሚያደርግ መላለው የኔ ጌታ ዘዴ ያለው መላለው የኔ ጌታ ዘዴ ያለው መላለው የኔ ጌታ ዘዴ ያለው ትቼለታለሁ እኔን ጉዳይ ትቼለታለሁ እኔን ታሪክ ሃሌሉያ ትቼለታለሁ እኔን ጉዳይ ትቼለታለሁ እኔን ታሪክ መላለው እንዴት እንደሚያደርግ ያውቃል ዘዴ ያለው እንዴት እንደሚያደርግ ያውቃል መላለው እንዴት እንደሚያደርግ ያውቃል ዘዴ ያለው እንዴት እንደሚያደርግ በጭብጨባ መላለው የኔ ጌታ ዘዴ ያለው መላለው የኔ ጌታ ዘዴ ያለው መላለው የኔ ጌታ ዘዴ ያለው ውሃ እንዳይል ሕይወቴን አጣፍጠ ይሄ ነው ማይባል ልዩ ጣዕም ሰጠ መኖር አስመኘኝ መኖር አለኝ መኖር የሚያስወድድ ኢየሱስ ስላለ በጭብጨባ እንደገና መልክሃለው እንደገና መልክሃለው እንደገና እልልታ ያለው እንደገና መልክሃለው እንደገና ውሃ እንዳይል ሕይወቴን አጣፍጠ ይሄ ነው ልዩ ሰጠ መኖር አስመኘኝ መኖር አለኝ መኖር የሚያስወድድ ኢየሱስ ስላለ በጭብጨባ እንደገና መልክሃ እንደገና መልክሃለው እንደገና ይኸው እንደገና መልክሃለው እንደገና እኔ ዝም ብዬ ሳመልክህ እኔ ዝም ብዬ ሳከብርህ እኔ ዝም ብዬ ስወድ የሰማያትን መስኮቶች ከፈትክና በረከትን አወረድከው እንደገና መልክሃል እንደገና
አመልክሃለሁ እንደገና እንደገና ሃሌሉያ 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 አንድ ሁለት መልእክቶችን ልንገራችሁና ጸጥ ባለ መንፈስ እንድትሰሙኝ ስለምፈልግ ነው። ከ3 ሳምንት በፊት ስለዚህ ፕሮግራም ከተነገረኝ ጊዜ ጀምሮ ጸልይ ስለነበረ ልጆችን ካስተኛው በኋላ ጌታን ምን እንድናገር ትፈልጋለህ? ምንድነው የልብህ ሐሳብ? ስሜቴን ማውራት አልፈልግም። ምን ትለናለህ? ምን እንስማ?
ሚድናይት አካባቢ ነውና አለምደውም የሚል ድምጽ ውስጤ ሲገባ ተሰማኝ። መዝሙር ነበረ። ወዲያው ካልጋዬ ወረድኩኝ፣ ተንበረከኩኝ፣ መዝሙሩን ከፈትኩት፣ ሪፒት አድርጌ ጸጥ አልኩኝ በቤቱ። ምንድነው የምትፈልገው? ምንድነው ልትለን የፈለግከው? አንድ ሰዓት አለፈ። አለቅሳለሁ፣ ጸጥ ብዬ ጠብቀዋል። 2 o'clock ሆነ። አነባለሁ። ድንገት ራእይን ማየት ጀመርኩ። አንድ ቤት በደንብ ስሙኝ፣ በኋላ ማካፈላችሁ በዚህ ላይ ስለሆነ ጨለማ ላይ ያለ አንድ ቤት ምንም አይነት የመብራት ብልሽታ ሉዝ ያደረገ ስቶርም መጥቶት የኤሌክትሪክ መስመሮቹ ተቆራርጠውበት የውሃው መስመር ተሰብሮበት ያን ቤት ማየት ጀመርኩ። አልገባኝም ምን እያየው እንደነበር። እምባዬን ማቆም አልቻልኩም። በፊቱ አለቅሳለሁ። ጌታ ሆይ ምንድነው አልኩት። ያ ቤት ከደረሰበት ስቶርም የተነሳ የኤሌክትሪክ መስመሮቹ ተቆራርጠዋል። ፓወር አያስተላልፍም። ካለው ኤክስፒሪየንስ የተነሳ ፋንክሽን እያደረገ አይደለም ቤቱ። አሁንም ልገባኝ አልቻለም ምን ሊያወራን እንደፈለገ። በተኛት ነበረብኝ። በግድ ተኛው። አይ ጌታ ሆይ ሌላ ነገር ስጠኝ፣ ሌላ ነገር ላወራ ፈልጋለሁ ብዬ ሌላ ነገር ላይ ፎከስ ማድረግ ፈለግኩኝ። ሳምንት አለፈኝ። ውስጤን ሊለቀው አልቻለም። ሌሎች ቶፒኮች ላይ መዘጋጀት ፈለግኩኝ። መጽሐፍ ጀመርኩኝ። አሁንም አልለቃለኝ። ልክ የዛሬ ሳምንት የሐሙስ ሳምንት ላይ መወዳት እናት ጋር ደወልኩኝ። በ30 አገልግሎት አለኝ፣ ጸልይልኝ፣ ነፍሴን ጨንቋታል። እግዚአብሔር ዲል ሊያደርገን የፈለገ ነገር አለ። ነገር ግን መሸሽ ፈለግኩኝ። ከዛ እቺ እናት ጸለየችልኝ። ተኛው። ሐሙስ ማታ ህልም አየሁ። እዚህ ጋር በደንብ ስሙኝ። በህልም ውስጥ አንድ የሚሮጥ እንስሳ የመሰለ የሚሮጥ ነገር አያለው። ያ ብዙ ጊዜ መኪና ስትነዱ መኪናችሁ ፊውል ለው ካላችሁ ፊውል መሙላት አለባችሁ። ልክ ይሄ የሚሮጠው ከውስጡ አያለው ውሃው ያለቀ እንደሆነ ግን ይሮጣል። እለምነዋለሁ። እዛ ጋር የተቀመጠ በኮንቴነር ውሃ አለ፣ ፕሊዝ አንዴ ጠጣ ውሃውን እለዋለሁ። ይሮጣል። እለምነዋለሁ። የተሽከረከው ፕሊዝ ውሃውን ጠጣ፣ ረጅም መሄድ አትችልም በዚህ ፍጥነት፣ ከውስጥ ያለ ውሃ ያለቀ ነው፣ ውሃውን ጠጣ እለዋለሁ። መሮጡን ብቻ ነበር የሚያየው። ድንገት ከዓይኔ አጣሁት። ከሆነ ሰው ጋር ቆሜ ነበረ፣ ስሙን ማልነግራችሁ። ከጥቂት ጊዜ በኋላ ያ ይሮጥ የነበረው ከወድቆ ሞተ አሉኝ። በህልሜ ውስጥ መሬት ላይ ተንከባለልኩኝ፣ አለቀስኩኝ።
ምን አለ ውሃውን ቢጠጣ ብዬ ለመንኩት። ምን አለ አንዴ ቢጠጣ ረጅም ርቀት መሄድ ይችል ነበር አልኩኝ። ፍርፍር ብዬ አለቀስኩኝ በህልሜ ውስጥ። ብድግ ስል አብዬን የሚያስጨንቅ ህልም አየሁ። ጸልይ አልኳት። ዛሬ እግዚአብሔር ዲል ሊያደርገን የፈለገው ነገር እንዳለ ስላመንኩኝ ተስማማሁኝ ከጌታ ጋር። ዛሬ እሱን አካፍላችኋለሁ። ጌታ ሆይ በፊትህ አለን። የምትለንን ልንሰማ፣ የምታወራንን ልናዳምጥ በፊትህ አለን። ያንተን ብቻ ልንሰማ፣ የራሳችንን ሳይሆን ዲል ልታደርግ የፈለግከውን ልንሰማ በፊትህ አለን። መንፈስ ቅዱስ በህልውና ያንዳንዳችንን ተቆጣጠር። የሚሰማ መገኘትህ ያንዳንዱን ቤት ያንኳካ። ማንም ይሳርግ ጌታ ሆይ ሃሌሉያ። እኔን ባሪያህን እርዳኝ። ከራስ ፀጉሬ እስከ እግር ጥፍሬ ድረስ ያንዳንዱን ነገሬን ተቆጣጠረው። በመገኘት ውስጥ ነንና በታላቅ ፍርሃት በፊትህ አለን። ሚስ ማድረግ አንፈልግም። በኢየሱስ ተቀመጡ። እንደዚህ ፕሮግራም ልቤ ጨንቆት አያውቅም። ደህና ናችሁ? ግን ደህና ናችሁ? ላስት ታይም ጌታ ምን ነበር ያለን? ያስታውሰዋል። ወደ እኔ ጩ። ከዛ በፊትስ ምን ነበር ያለን? ትህትናን ልበሱት። ዛሬ ጌታ የሚለን አንተ የተኛ ሆይ ንቃ። መጽሐፍ ለምትፈልጉ ሰዎች አንቺ የተኛሽ ሆይ ንቂ፣ ወይም ደግሞ ተነስ አንተ የተኛ ሆይ። እግዚአብሔር እንድንነቃ የፈለገው ነገር አለ። እንድንነቃ ዛሬ ዲል ሊያደርገን የፈለገው ጉዳይ አለ። ተነስ። እየተኛ ከሆነ ተነስ፣ ተነሽ፣ ተነስ ቢኒ። ሁሌ እንደምላችሁ እዚህ ሳወራ ለእናንተ አይደለም ማወራው፣ መጀመሪያ ለራሴ ነው ማወራው። ስለዚህ ከእናንተ ጋር የእግዚአብሔርን ጸጋ ልካፈል በዚህ አለው። አንድ ሰው ያ መልእክቱ ከሆነ ያ ሰው ነኝ። እግዚአብሔር ተነስ እየተኛ ከሆነ፣ እያንቀላፋ ከሆነ፣ እንቅልፍ እየወሰደ ከሆነ ተነስ። 3 መሪ ጥቅሶች ይዤ ነው የምነሳው። ከመጀመሪያው ልጀምር። ራዕይ ምዕራፍ 3 ላይ ልውሰዳችሁ። ራዕይ ምዕራፍ 3 ብዙዎቻችን የምናውቀው የመጽሐፍ ቅዱስ ክፍል ነው። በአዲስ ትርጉም ነው የምጠቀመው። ስፈልግ በድሮ ትርጉም እላለሁ። አሁን በአዲስ ትርጉም ነው ማለት ነው። ራዕይ ምዕራፍ 3 ላይ ቁጥር 1 እንደሚል ነገር ታገኛላችሁ። በሰርዴስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እቺ ሰርዴስ ማለት በጣም ሀብታም የሆነች በጣም ኢንፍሉዌንሻል የሆነች ከተማ ናት። በሰርዴስ ውስጥ ላለች ቤተክርስቲያን የእግዚአብሔር መልአክ እንዲህ ብለህ ጻፍ። ምን ብለህ ጻፍ? 7ቱን የእግዚአብሔር መናፍስት 7ቱን ከዋክብት በእጁ የያዘው እንዲህ ይላል። ምን ይላል? ስራህን አውቃለሁ። የምታረገውን ነገር አውቃለሁ። የምትሮጠውን፣ የምትሰራውን፣ የሚታየውን ነገር ስራህን ምን እላለሁ
አውቃለሁ። በስምህ ሕያው ነህ። ሰዎች ሲያዩ ስምህ ሕያው ነው። የሚታይ ስም አለ። ስምህ ምንድነው? ሕያው ነው። ነገር ግን በሉት እስቲ፣ ነገር ግን ሞተሃል። እቺ ቤተክርስቲያን በሳርዴስ ውስጥ ያለችው ፊዚካሊ የምታረገው የመንፈሳዊ እንቅስቃሴዎች አሏት፣ ሰዎች ሊያዩት የሚችሉት ብዙ የሆነ ሃይማኖታዊ ስርዓት በቤተክርስቲያን ውስጥ ታደርጋለች። ማን? በሰርዴስ ውስጥ ያለችው ቤተክርስቲያን የምታረገው ነገር አላት፣ ቪዚብል የሆነ ነገር። ለዚህ ነው ስራህን አውቃለሁ፣ እያረክ ያለውን ነገር አውቃለሁ። ሰው ምናልባት ውጫዊውን ነገር ሊያይ ይችላል። ኢየሱስ በስራ ውስጥ አጮልቆ ሲመለከት ምን ብለዋል? ሞተዋል። ዛሬ ምናልባት ብዙ ቅዱሳኖች በዚህ ነገር ውስጥ ይወድቃሉ። ውጫዊ ነገራቸው አክቲቭ ሊሆን ይችላል። የሚታይ ነገር አላቸው፣ የሚሮጡበት ነገር አላቸው። ሲታዩ ፌስፉል ናቸው። ዛሬ የምናወራው ስለ ውጫዊ አይደለም፣ ውስጥን ዲል ከሚያደርግ ከእግዚአብሔር ጋር ነው። ምናልባት እነዚህ ሰዎች ቸርች ይመጣሉ፣ አቴንድ ያደርጋሉ፣ አክቲቭ ፓርቲሲፓንት ናቸው ቸርች ውስጥ። ምናልባትም ባስ ሲል ያገለግሉ ይሆናሉ በቤተ ክርስቲያን ውስጥ። ነገር ግን ውስጣቸው ለእግዚአብሔር ያላቸው ፓሽን ሉዝ እያደረጉት ነው። ለእግዚአብሔር ያላቸው ኢንቲሜሲ፣ ለእግዚአብሔር ያላቸው ፍቅርን ሉዝ እያደረጉት ነው ውስጣቸው። ሰው አይደለም የሚነግራቸው፣ እነርሱ ራሳቸው ዳይናዊድ ከቸርች አልቀሩም። ቸርች ይመጣሉ፣ አቴንድ ያደርጋሉ፣ ያገለግላሉ፣ ይሮጣሉ ስታዩዋቸው። ነገር ግን ለእግዚአብሔር ያላቸው ፍቅር፣ ለእርሱ ያላቸው ኢንቲሜሲ፣ ለእርሱ ያላቸው ፍቅር ግለት ከጊዜ ወደ ጊዜ ሉዝ እያደረጉት ይሄዳሉ። ለመልእክቴ ያስኩትን ኤፌሶን ምዕራፍ 5:14 ላይ ርዕስ አድርጌ ያስቀመጥኩትን ላንብብና በኋላ መለሳለሁ ወደዚህ ክፍል። ኤፌሶን ምዕራፍ 5:14 ላይ እንደሚል ነገር ታገኛላችሁ። 5:14 ፕሊስ ሁላችሁም በጣም ከትልቅ ትህትና ጋር ፉል ፎከሳችሁን እዚህ አድርጉት። ብትችሉ ስልኮቻችሁ ዲስትራክት የሚያደርጓችሁ ከሆነ ዶንት ዲስተርብ ሞር ላይ አስቀምጡት። ለሌላ ሰው አትስሙ፣ ለራሳችን እንስማ። ዛሬ 14 ላይ እንደዚህ ይላል፣ አንተ የምተኛ ምን በል እስቲ በሉት። እስቲ ከጎናችሁ ያለውን ሰው ያዙትና ንቃ በሉት። አንተ የምተኛ ሆይ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። በአዲሱ ትርጉም ምንድነው የሚለው? እንደዚህ ይላል፣ አንተ የተኛ ኦሬዲ የተኛ ንቃ፣ ከሙታንም ተነሳ። ከላይ ክፍሉን ስትመለከቱት እንደ ብርሃን ልጆች እንዴት መመላለስ እንዳለብን ነው የሚነግረው። ቁጥር 14 ላይ መጣና አንተ የተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። ይህ መንቃት የልብ መንቃት ነው። ይህ መንቃት የመባነን መንቃት ነው።
ህይወታችንን ስንፈትሽ ህይወታችሁን ስታዩት ህይወቴን ሳየው ድርቀት ይሰማችኋል? ህይወታችሁን ቼክ ስታረጉት ከቀን ወደ ቀን ወደ እግዚአብሔር እየቀረባችሁ ነው ወይስ እየራቃችሁ ነው? ማንም አይነግራችሁም ወገኖቼ። እናንተና መንፈስ ቅዱስ ነው ዲል የምታረጉት። ህይወታችሁ እምነታችሁ ሩት ላይ ነው ያለው? የሆነ ሰርክል ውስጥ ነው የተመላለሳችሁ ያላችሁት? የተመላለስኩ ያለሁት ቲክ ቲክ ካረጋችሁ መመለስ አለብን። we need spiritual revival ያስፈልጋል። በዚህ ክፍል ውስጥ አካፍላችሁ ራሳችንን እንድንጠይቃቸው እንፈልጋቸው ጥያቄዎች አሉ። ሁላችሁም ራሳችሁን እንድትጠይቁ። ራሳችሁን ቼክ ስታረጉት ለእግዚአብሔር እየቀረባችሁ እንደሆነ ይሰማችኋል? ከትላንትና ይልቅ ዛሬ? ወይም ደግሞ ሪሊጂየስ የሆነ ሞሽን ላይ ነው ያላችሁት ወይም ያለሁት? የጸሎት ህይወታችሁ እንዴት ይመስላል? ቤታችሁ ውስጥ፣ ትዳራችሁ ውስጥ፣ ከልጆቻችሁ ጋር፣ ከሚስቶቻችሁ ጋር ምንድነው ጊዜያችሁን እየወሰደ ያለው? ምንድነው ጊዜን እየወሰደ ያለው? ከእግዚአብሔር እንድንርቅ እያደረገን ያለው ነገር ምንድነው? የእግዚአብሔርን ቃል አንብቡ ስትባሉ ስባል የሆነ ሸክም ነው የሚሰማኝ ወይስ ጆይ ነው የሚሰማችሁ? መቼ ነው ላስት ታይም በርከክ ያላችሁት በፊቱ? መቼ ነው ላስት ታይም እግዚአብሔርን በግል የፈለጋችሁት? መቼ ነው ላስት ታይም ከሚስቶቻችሁ ከባላችሁ ጋር በርከክ ያላችሁት? መቼ ነው ከልጆቻችሁ ጋር በርከክ ያላችሁት? ቲክ ቲክ ካረጋችሁ this is a time wake up። ንቁ፣ ንቂ። እግዚአብሔር ንቁ ያለን ነው። ሊመጣ ያለ ነገር ስላለ ነው። የሆነ ሰርክል ላይ ከሆነ የተጫወታችሁ ያላችሁት የሆነ ሃይማኖት ጫወታ ላይ ከሆነ ያላችሁት ከሰኞ እስከ ቅዳሜ ከእግዚአብሔር ውጪ ሆናችሁ እሁድ ከሆነ ለእግዚአብሔር የተገኛችሁት ንቁ፣ ንቂ፣ ንቃ። እስካሁን ሳወራ የነበረው የመንፈሳዊ ሞት አደገኝነቱን እንድታውቁት ነው። ሰው በመንፈሳዊ ሞት ወደ መሞት እየመጣ ከሆነ መንፈሳዊ ሞት በህይወቱ ያጋጠመው ከሆነ ንቁ። 2 ምንድነው ሰውን ወደ ስፒሪቹዋል ዴዝነስ እየወሰደ ያለው? ከእግዚአብሔር እንድንርቅ እያደረገን ያለው ነገር ምንድነው? 2 ወይም 3 ነገሮች አነሳለሁ። 2.1 መያዝ ለምትፈልጉ ፐርሲስት አድርጎ በኃጢአት ውስጥ መኖር። ሰው በኃጢአት ውስጥ ጸንቶ ሲኖር ከእግዚአብሔር እየራቀ ይሄዳል። ምንድነው ያልኩት? የመጀመሪያው በኃጢአት ውስጥ ጸንተን ስንኖር፣ ኃጢአት መስራት አይደለም ያልኩት። በኃጢአት ውስጥ ጸንተን ስንኖር ያ ምን ይፈጥራል? የመንፈሳዊ ሞት ይፈጥራል። ሮሜ ምዕራፍ 8:13 ላይ ልውሰዳችሁ።
አሁን በአዲስ ትርጉም ነው ማለት በሮሜ ምዕራፍ 8:13 በደንብ እንድታስተውሉ ፈልጋለሁ። እንደዚህ ይላል ሮሜ ምዕራፍ 8:13 እንደ ሥጋ ፍቃድ ወይም እንደ ሥጋ ብትኖሩ ትሞታላችሁ። እንደ ሥጋ ብትኖሩ ትሞታላችሁ። ክፉ የሆነውን የሥጋን ሥራ በራሳችሁ ብትገድሉ ይላል። እስቲ አንብቡት። ክፉ የሆነውን የሥጋ ሥራ በመንፈስ ብትገድሉት። እግዚአብሔር በራሳችሁ እንድትገድሉት አይደለም የሚጠይቃችሁ። እንደገና ላንብበው በደንብ ስሙ። እንደ ሥጋ ብትኖሩ ትሞታላችሁ። ክፉ የሆነውን የሥጋን ሥራ በመንፈስ ብትገድሉት በሕይወት ትኖራላችሁ። ምንድነው የሥጋ ሥራ? ሥጋ እንደምታውቁት የሲንፉል ዲዛይራችን ከእግዚአብሔር እንድንርቅ የሚያደርገን። ጌታ በራሳችሁ ትገሉታላችሁ አላለንም። በመንፈስ ኃይል በኋላ እመጣለሁ መጨረሻ ላይ እሱ ክፍል። ሰው በኃጢአት ጸንቶ ሲኖር እግዚአብሔርን ኢንቫይት ማድረግ ሳይችል ሲቀር የመንፈስን ኃይል በሕይወቱ ላይ መጋበዝ ሳይችል ሲቀር በራሱ ዲል ለማድረግ ሲሞክር ወደ መንፈሳዊ ሞት ይወስደዋል። ቁጥር 1 በኃጢአት ውስጥ ጸንተው መኖር። ተጨማሪ አንድ ጥቅስ ስላንብብና ያዕቆብ ምዕራፍ 1 ላይ ልውሰዳችሁ። ያዕቆብ ምዕራፍ 1 14-15 በኋላ የሚገርም ጸሎት እንጸልያለን። ያዕቆብ ምዕራፍ 1 14 እንደዚህ ይላል። ሃሌሉያ። ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ምን ነው ሲታለል ነው። ሁሉ ጊዜ ፕሮሰስ አለው። ኦቨርናይት ዴዝ አይመጣም። ሰው በእንጭጩ በምኞት ውስጥ ታይም ላይ መግደል ካልቻለ ሶኬ ስቲል ታይም አለ። ያቺ ታይም ስታልፍ ምን ይሆናል ይላል። ድጋሚ ላምበው። ማንም ሲፈተን 14 ላይ ነገር ግን እያንዳንዱ የሚፈተን በራሱ ምኞት ክፉ ሲሳብና ሲታለል ከሆነ ምኞትም ከጸነሰች በኋላ ምን ትላለች? ኃጢአትን ትወልዳለች። it's a process። ስቲል አሁንም ዲል ካላደረግን ኃጢአትም ካደገች በኋላ ምንን ታመጣለች? ሞትን ትወልዳለች። ራሳችንን ቼክ እንድናረግ ፈልጋል። ያዕቆብ እንደሚነግረን በአንድ ጊዜ ኃጢአት አይገለንም ወይም ከእግዚአብሔር እያራቀ አይወስደንም። ትሪት ስናደርገው፣ ኢግኖር ስናደርገው፣ that's okay ስንለው gradually
ከእግዚአብሔር ህልውና ከእግዚአብሔር መገኘት ያራቃችሁ ይሄዳል። ቼክ ያላደረግነው በድንኳናችን ስር ያለ ፈትሹት። አካን እንደምታውቁት እግዚአብሔር የማያየው መስሎት ከድንኳኑ ስር ሸጎጠው። ምናልባት የመንፈሳዊ ድርቀት ውስጥ ያለ ነው ትሪት ያላደረግነው ችግር ውስጣችን ይኖር ወይ? ምናልባት ህልውናውን ኤክስፒሪየንስ ማድረግ ያቆምነው እግዚአብሔር ጋር ዲል ያላደረግነው ነገር አለ ወይ ቤታችን ውስጥ? ህይወት ሩትን የሆነብን ከሆነ ብዙ ጊዜ በህክምና አንድን ሰው አይታችሁት ሐኪሞች ትረዱኛላችሁ ምን ችግር እንዳለው መናገር አትችሉም። ሰውየው እንደኛ ወክ ያረጋል፣ ይረማመዳል፣ ይወጣል፣ ይገባል። ዶክተሩ ሲጠረጥር ዲፕ የሆነ ነገሩን ማየት ሲፈልግ ሲቲ ስካኑ ሲከተዋል። ቁልጭ አርጎት በፒክቸር ያሳየዋል። ከጌታ ጋር ቼክ ያድርገን። ውስጣችሁን ይፈትሽ፣ ጓዳችሁን ይፈትሽ፣ ትዳራችሁን ይፈትሸው። ልባችሁን እንድትመረምሩ ፈልጋለሁ። በዚህ ሰዓት ቤታችሁ ጋር ሄዱ። እያወራ ያለሁት ኢሞራል ስለሆነ ጉዳይ ብቻ አይደለም። ይሄንን አይመለከተኝም እንዳትሉ ቶለሬት ያደረጋችሁት ቤታችሁ ውስጥ ቼክ ያላደረጋችሁት ከእግዚአብሔር ጋር ሪዞልቭ ያደረጋችሁት ይሁን ወቅት ላይ መንፈስ ቅዱስ ይወቅሳችሁ የነበረው ነገር አሁን ግን ኢግኖር አድርጋችሁ ከእናንተ ጋር እያደገ ያለ ነገር እለት እለታችሁን ቀናችሁን ሰዓታችሁን እየበላባችሁ ያለ ነገር ወደ እግዚአብሔር እንድትቀርቡ የማያደርግ የአሮጊቶች ተረት ቢሆን እግዚአብሔርን ከህይወታችሁ እየገፋ ያለ ነገር ኤግዛማይን አድርጉ። ልባችሁ ቼክድ ካረጋችሁ ንስሐ ግቡ። መንፈስ ቅዱስን ጠይቁት ኦቨርካም እንዲያረጋችሁ ኃይል እንዲሰጣችሁ። መጀመሪያው ምንድነው ያልኩኝ? በኃጢአት ጸንቶ መኖር ምን ያደርጋል? ወደ መንፈሳዊ ዴዝነስ ይወስደናል። 2 ራዕይ ምዕራፍ 3 ላይ ልውሰዳችሁ። አሁንም የለብታ ህይወት ብዙዎቻችንን ቻሌንጅ እያደረገ እየናጠን ያለ ጉዳይ። ራዕይ ምዕራፍ 3 አዲስ ትርጉም ነው ማነበው ቁጥር 14 እና 15 እና 16 ላይ ሁሌን ክፍል ላለፉት ሳምንታት በተዘጋጀው ቁጥር ሁሉ አለቅሳለሁ። ባነበብ ቁጥር ሁሉ የሚለኝ ነገር ስላለ ጌታ 15 እንደዚህ ይላል፣ ቀዝቃዛ ወይም ትኩስ እንዳልሆን ስራህን አውቃለሁ። ቀዝቃዛ ወይም ትኩስ ብትሆን በወደድሁ ነበረ። እንግዲህ ለብ ያል ብቻ ነው እንጂ ትኩስ ወይም ቀዝቃዛ አይደለም ስላልሆንክ ካፌ አውጥቼ ልተፋ ነው። ትኩስ ህይወት ለእግዚአብሔር ፓሽን ያለው ግለት እሁድ የለም፣ ሰኞ የለም፣ ማክሰኞ የለም፣ ሮብ የለም፣ ሐሙስ የለም። ባገኘው አጋጣሚ ሁሉ አምላኩን የሚጠማ ያ ማለት የመነነ ሰው ማለት አይደለም። ቀን ሙሉ ደስታ የሆነኝ ቃልን ሳስበው
ሰኞአችሁን ምንድነው የሚበላው? ማክሰኞቻችሁ ላይ ምንድነው ያለው? ሮባችሁ ላይ ምንድነው ያለው? ምን ስትሰሙ ምን ስታዩ እንውላለን? እኔ እውላለሁ። እኔ ራሴን ችግር አውቀዋለሁ። ብዙዎቻችን በዚህ ዘመን ያሉን ቅዱሳንን ሁሉ የሚፈታተን የለብታ ህይወት። ለብ ያላችሁ ናችሁ ወይስ ትኩሶች ናችሁ? በጣም የገረመኝ ቀዝቃዛ የሚለውን እንኳን አልተቃወመም። እንደ ለብታው ቀዝቃዛው አንደኛውን ሪጀክት ያደረገው ነው። ህይወታችን ምኑ ጋር ነው ያለው? ይናፍቃችኋል ጌታ? ህልውናው ይናፍቃችኋል? በጎች ናችሁ አይደለ? ሲያወራ መስማት ይናፍቃችኋል ወይስ ኢግኖር አድርጋችሁታል? ከቤታችሁ ገፋ ጥግ ላይ አድርጋችሁታል? ትዳራችሁ ላይ ጥግ ላይ ነው ኢየሱስ ያለው? መሃላችሁ ላይ ነው ያለው? የሆነ ህይወት ነው ያላችሁ ለእግዚአብሔር? ወይስ እሁድ እንመጣለን ሃንግ እናደርጋለን በቃ እሱ ላይ ነው ያለነው? በጣም ክፋቱ የለብታ ህይወት አታውቁትም ሰውን። ምክንያቱም ቸርች ይመላለስ፣ ምክንያቱም አብረን ይቀሳቀሳል፣ አብረን እንበላለን። አታውቁትም። ስታዩት ፋይን ነው፣ በጣም ጥሩ ነው ስታዩት። ውስጡ እንድትጠይቁት ከእግዚአብሔር የራቀ ነው። ጌታ ይናፍቃችኋል ወይ? ጌታ ይናፍቅሻል? ልጅ አባቱን ማውራት እንደሚናፍቅ ሊያወራችሁ እንደሚፈልግ ታውቃላችሁ? ልጆቻችሁ ትናንሽ ልጆች ሊያወራችሁ ዳዲ ያሉ ሲመጡ እንደሚፈልጉት ጌታ ሊያወራችሁ እንደሚፈልግ ታውቃላችሁ? ስንት ጊዜ ዞር አድርጋችሁታል? አክቲቭሊ ትፈልጉታላችሁ? ስራ አቁም አላልኩም። ቀኑ ሙሉ ትዝታችሁ ነው? ስትነዱ ትዝታችሁ ነው ወይ? ስትሰሩ ትዝታችሁ ነው ወይ? ዶክተሮች ስታክሙ ትዝታችሁ እሱ ነው ወይ? እኔ ሶፍትዌር ስሰራ ትዝታዬ እሱ ነው ወይ? ወይስ የአሮጊቶች ተረት ነው ትዝታችሁ? ቲክ ታረጋችሁ ህይወታችሁን እምነታችሁን ሪቪው አድርጉት። ማን ነው ፕራዮሪቲ? ቀኔ ላይ ሰኞአችሁ ላይ ማን ነው ፕራዮሪቲ? ማክሰኞአችሁ ላይ ማን ነው ፕራዮሪቲያችሁ? ሮባችሁ ላይ ማን ነው የሚነግሰው? ማን ነው ቀናችሁን የሚገዛ? ከማን ጋር ነው የምታሳልፉት? ከቲክቶከሮች ጋር? ከማን ጋር ነው የምታሳልፉት? ከጌታ ጋር ኮሙኒኬት ያደርጋችኋል፣ ያወራችኋል፣ ትሰሙታላችሁ ድምፁን። ልጅ አባቱ እንደሚናፍቃችሁ ታውቃላችሁ? ሊያወራችሁ ኮሙኒኬት ሊያደርጋችሁ ሊነግራችሁ የዘመኑን ነገር ሊናገራችሁ እንደሚፈልግ ታውቃላችሁ? ቢዚ ነን፣ ቦታ የለንም፣ ጊዜ የለንም ለሱ።
1 ሰዓት ተኩል ተቀምጠን የሆነ ነገር ብናይ አይደክመንም። እንጸልይ ብንባል ግን የለንም። ለመንበርከክ ይደክመናል። ሪዝን ሲባል ስራ ደክሜ ነው የመጣሁት። የቀናችሁ ዋና ማን ይሁን? ኢየሱስ ይሁን። ቀናችሁ ላይ ማን ይንገስ? ኢየሱስ ይንገስ። ጨክኑ። መዝጋት ያለባችሁን ዝጉት። ኢየሱስን እያስወጣ ያለ ነገር ካለ አውጡትና እሱን ጋብዙት። ሶስት ቅድምም ብያችኋለሁ። ቁጥር 1 የመንፈሳዊ ሞት አደገኝነቱ፣ ቁጥር 2 ላይ cause of spiritual death፣ በዛ ውስጥ የለብታ ህይወት በኃጢአት ጸንቶ መኖር። የመጨረሻው ታዲያ ምንድነው መፍትሄው? ልፍጠን መጸለይ ስለምፈልግ የመጀመሪያው ንስሐ እንግባ፣ ወደ እግዚአብሔር እንመለስ። በጣም ሳጠና ሁሉ ነፍሴን የሚያስጨንቀው ሪቪሌሽን ላይ ልውሰዳችሁ። ራእይ ምዕራፍ 3 ላይ ድጋሚ ባነቃስ ኢግኖር ብናረግስ፣ ይህ መልእክት ለኔ አይደለም ለሌላ ሰው ነው ብንልስ፣ ያን ሳስብ ነው ማለቅሰው። ስራን አውቃለሁ በስሜ ያውነ ነገር ግን ሞታል ካለ በኋላ ያለው ፓርቲ ያሳስበኛል። ስለዚህ ንቃ፣ ንቂ። ሊሞት የተቃረበውን የቀረውን ነገር አጽና። ስራ በአምላክ ፊት ፍጹም ሆኖ አላገኘሁትም። እንግዲህ የተቀበልሆነ የሰማውን አስታውስ፣ ታዘዘው፣ ንስሐም ግባ። ባትነቃስ፣ ባትነቂስ፣ ባልነቃስ ሌባ መጣብሃል። በየትኛው ሰዓት እንደሚመጣ አታውቅም፣ ግን ድንገት መጣብሃል። ጌታ ንቁ ይለናል። ፕሊዝ እየሞትን ከሆነ በውስጣችን ድርቀት ከሆነ ህይወታችን የበዛው ንቁ ወንድሞቼ፣ ንቁ እህቴ፣ ንቃ ቢኒ። የመጀመሪያው ምን እንበል? በንስሐ ወደ እግዚአብሔር እንመለስ። ምን እንደሚሆን ልንገራችሁ። ልክ ኮንፌስ ስናደርግ በተሰበረ ልብ በትህትና በፊቱ ወድቀን ዲል ስናደርግ ሪቫይቫላችሁ ይጀምራል። ስፒሪቹዋል የሆነ ሪቫይቫል ከህይወታችሁ መነሳት ይጀምራል። ሁለት ከክርስቶስ ጋር ተጣበቁ። ይታያችኋል። ዮሐንስ ወንጌል ላይ ልውሰዳችሁ። ዮሐንስ 15 ዮሐንስ ወንጌል ምዕራፍ 15 ቁጥር 5 እስከ 6 እንደዚህ ይላል። እኔ የወይን ተክል ነኝ፣ እናንተ ምንድናችሁ? በሉኝ፣ ቅርንጫፎች ናችሁ። ማንም በእኔ ቢኖር ጋራንትድ ብዙ ፍሬ ያፈራል። ያለ እኔ ምንም ልታደርጉ አትችሉም። እግዚአብሔር በራሳችሁ ተፍጨርጨሩ አይደለም እያለን ያለው፣ ከግንዱ ጋር ተጣበቁ። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። ይህ ቅርንጫፍ
ያለ ተክሉ ምንም ሊያደርግ አይችልም። ብትሉት ይደርቃል። ከክርስቶስ ጋር ተጣበቁ። ቅርንጫፍ በራሱ መኖር እንደማይችል እኛም ያለ እርሱ መኖር አንችልም። ፔሬድ። ዴይሊ ወደ እርሱ መመለስ ብንችል በጸሎት ቃሉን በማንበብ በመታዘዝ ወደ ቤታችን ኢየሱስን እንደገና ብንጋብዘው ሪቫይቫል ይጀምራል። በሁሉ ኤሪያችሁ ላይ በህይወታችሁ ላይ በነገራችሁ ላይ ሁሉ ዲፕሊ ኮኔክትድ ነው። የዛን ጊዜ እግዚአብሔር ሪስቶር ማድረግ ይጀምራል። ቅድም በራእይ ውስጥ እንዳየሁት የተበጣጠሰው ገመድ ሪስቶር ሲሆን ስላየሁት መቼ ነው ሪስቶር የሚሆነው ካላችሁ ወደ እርሱ ስንመለስ ስፒሪቹዋል ህይወታችን እንደገና ሪቫይቭ ማድረግ ይጀምራል። ቀናችሁ ላይ ወስኑ። ብዙ ጊዜ ታይመሮች አሉ አይደል? ለምናረጋቸው ነገሮች ሰዓት ቅጠሩ። በዚህ ሰዓት በፊቱ ሆናለሁ፣ እንበረከካለሁ። ቀናችሁ ላይ የሆነ ሰዓት አስቀምጡ። 10 ደቂቃ እንበረከካለሁ በሉ፣ 20 ደቂቃ እንበረከካለሁ ብላችሁ ጀምሩ። ነገ 3 ቶሎ ብዬ ልሂድ። የመንፈስ ቅዱስን ኃይል ወደ ህይወታችሁ ጋብዙ። ሮሜ ምዕራፍ 8:13 ላይ የመጨረሻ ጥቅሴን ላንብብና በዚህ እንጸልያለን። ሮሜ ምዕራፍ 8:13 ላይ እንደዚህ ይላል፣ እንደ ሥጋ ብትኖሩ ትሞታላችሁ፣ ክፉ የሆነውን የሥጋን ሥራ በራሳችሁ ብትገድሉ በህይወት አይልም። እንደ ሥጋ ብትኖሩ ትሞታላችሁ፣ ክፉ የሆነውን የሥጋን ሥራ በመንፈስ ኃይል ብትገድሉት። ምን ማለት ነው? የመንፈስ ቅዱስን ኃይል ወደ ህይወታችሁ ብትጋብዙ፣ ኃይል እንዲሰጣችሁ፣ ኢምፓወር እንዲያረጋችሁ፣ ኦቨርካም ማድረግ እንድትችሉ ኃይሉን ብትጋብዙት በህይወት ትኖራላችሁ። ስልኮቻችሁ ባትሪ ሲሞት ምን ታረጋላችሁ? ቻርጅ ታረጋላችሁ። ልክ ህይወታችንም እንደዛ ነው። ከእግዚአብሔር ጋር ኮኔክት ስታደርጉ ቻርጅ ስንሆን ሪቫይቭ እናደርጋለን። ቴዲና ሙዚቀኞች ወደዚህ ነውና የመንፈስ ቅዱስን ኃይል ወደ ህይወታችን እንጠራለን። አለምደውም እያለን እናመልካለን። በራእይ ውስጥ ያየሁትን መዝሙር ከአቅም በላይ ካልሆነ ካላመማችሁ ሁሉም ሰው ባለበት ይንበርከክ። ከአቅማችሁ በላይ ካልሆነ ሃሌሉያ። አለምደውም ስምህን እንፈልጋለን። ሪቫይቫል ዲል አድርጉት። አሁን የመጀመሪያው ታይማችን ሪፔንት የምናደርግበት የምንመለስበት በዚህ ጉዳይ ብላችሁ እናንተና መንፈስ ቅዱስ የምታውቁት ማንም የማያውቀውን ዲል አድርጉት። መጀመሪያ እንዳየሁት ራእይ መስመሮች መገናኘት ይጀምራሉ። ቧንቧዎች እንደገና መያያዝ ይጀምራሉ። በእኔ የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል ያለው መሆን ይጀምራል። ዲል አድርጉ። ለደቂቃዎች ጀስት 1-2 ደቂቃ ልስጣችሁ። ዲል አድርጉ። መጀመሪያ በዚህ ጉዳይ እኔን ማረኝ በሉት። በዚህ ጉዳይ በድያለሁ ማረኝ በሉት።
ንቂ፣ ንቃ ወንድሜ፣ ንቃ ቢኒ። ልክ ማምለክ ስንጀምር የመንፈስ ቅዱስ ፍሎ ሲንቀሳቀስ ታዩታላችሁ። ፍቀዱለት፣ ልባችሁን አብስሱት። ጎናችሁ ላይ ሰው ካለ በተለይ ባልና ሚስት ከሆናችሁ እጅ ለእጅ ተያያዙ። ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ አለምደው ስጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ ስምህን ነፍሴ ትወደዋለች አንተን ብቻ አንተን ትላለህ ስምህን ነፍሴ ትወደዋለች አንተን ብቻ አንተ ሁሌ ትላለህ ስምህን ነፍሴ ትወደዋለች አንተን ብቻ አንተን ትላለች አለምደው ስጠራው ኢየሱሴ ስለው ተስማምቶኛል በሕይወቴ ስሙ ነው መድኃኒቴ አለምደው ስጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ ስምህን ነፍሴ አምልኩ አብራችሁ ትወደዋለች አንተን ብቻ አንተን ትላለህ ስምህን ነፍሴ መንፈስ ቅዱስን ጋብዙት ወደ ሕይወታችሁ ና በሉት እንደገና ና የተቋረጠውን ነገር እንግጠመው ና ኃይልን ስጠኝ በሉት ና በሉት ና ወደ ትዳሬ ውስጥ ና ወደ ልጆቼ ውስጥ
ኤላዶራ ማሴላ ቦራ ባላባራ ባላ ትወደዋለህ አንተን ብቻ አንተን ጥሩት እንደውም ስጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ አልለምደውም ጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ ስምህ ነፍሴ ትወደዋለህ አንተን ብቻ አንተን ትላለህ ስምህ ነፍሴ ሃሌሉያ አንተን ብቻ አንተን ትላለች እግዚአብሔር አለልኝ እኔ እግዚአብሔር አለልኝ እኔ አንተው ትበቃኛለህ በለው እስቲ አንተ ትበቃኛለህ የኔ ጌታ ሌላ ምንስ ያሻኛል አንተው ትበቃኛለህ አባቴ ሆይ ሌላ ምንስ ያሻኛል አንተው ታረካኛለህ የኔ ጌታ ሌላ ምንስ ያሻኛል አንተው ትበቃኛለህ ጌታዬ ሆይ ሌላ ምንስ ያሻኛል የሚያስፈልገኝ አንድ ነገር እሱም አንተው ነህ ጌታ እግዚአብሔር አንተን ካገኘው ጠግቤ አድራለሁ ስለዚያ አምላኬ የሚያስፈልገኝ አንድ ነገር እሱም አንተው ነህ ጌታ እግዚአብሔር አንተን ጠግቤ አድራለሁ ስለዚያ አምላክ ሆይ እወድሃለሁ እጅግ አብዝቼ ከልቤ ጋር እጄን አንስቼ ከቶ ምገልጸው የልቤ አምላክ ሆይ ፍቅር ብርቱ ነው አልለምደው ስጠራው ኢየሱሴ ስለው ተስማምቶኛል
ብዙ መስመሮች ሲገናኙ ብዙ የተበጣጠሱ መስመሮች ሪስቶር ሲሆኑ ያ የቀድሞ ፍቅራችሁ የሚንገበገበው ክርስቶስን ስታገኙት
የነበራችሁ ፍቅር የማትጠግቡት ሪስቶር ሲሆን ያኔ የሚያንገበግባችሁ ፍቅር ኢየሱስ ሲባል ሪስቶር ሲሆን ሺላዶ ሶፕራ ዲቫና ማያስ የምትዝረከረኩ ስትሆን በፊቱ ስታነቡ አያለሁ። በፊቱ የሚያለቅሱ ሰዎች ሲበዙ፣ ጓዳቸው ሲታደስ፣ ትዳራቸው ሲታደስ፣ ልጆቻቸው ጋር ሪስቶሬሽን ሲፈጠር፣ ኢየሱስ ሲገባ በራሳችሁ አትታገሉ። መንፈስ ቅዱስን ጥሩት፣ ኃይሉን ጥሩት። ሜላዲያ ሶፕራ ዲቫና ማሴላዲያ ላቦስ የተሰማኝን ሪሊፍ አታውቁ። ጌታ እየሰራ ያለው ነገር ስለነበረ የብዙ ቤት ሲታደስ ሁላችንም እንደምናውቀው የቀረበ ምግብ ሁሉ አይበላም፣ ይመረጣል። ሪጀክት የሚያደርጉ እጆች አያለው። ከጠረጴዛቸው ላይ የሚገፉ ሰዎች አያለው። ኖ ብሎ የሚገፉ ሪቫይቫል ይጀምራል። ህይወታችሁ ላይ ፐርሰናሊ ሪቫይቫል ይጀምራል። እንደ ቤተ ክርስቲያን በአንድነት ሪቫይቫል ይጀምራል። ጌታን የጋበዘ ማህበረሰብ ሲገናኝ መንደድ ነው ተያይዞ። ወስኑ። ከዚህ ስትነሱ እቤት እንደገባን ከሚስቴ ጋር እጄን ይዤ ባሌን እጄን ይዤ ጸልያለሁ፣ እንበረከካለሁ፣ እጋብዘዋለሁ፣ ኃይሉን እጠራለሁ። አልሰማውም ውሸቱን ትላላችሁ። ሃሌሉያ የሆነ ንፋስ አለ። ሃሌሉያ እንደገና ከሙታን የሚነሳ የሚያበራ ሰው ያለው አንተ የምተኛ የነቃ ሰው ይህ መልእክት ለኔ ነው ያለ ሰው ወደ ቤቱ ኢየሱስን ሲጋብዛል ጌታ ሆይ አመሰግናለሁ። ምን ዋጋ አለው አንተ ካልከበርክ በሕይወቴ ከፍ ከፍ ካላልክ ደስ ይበልህ ተደላደልና ላሞጋግስህ ዛሬም እንደገና ዘላለማዊና ፍጹም ጻድቅ ሆንክ አምላካችን እግዚአብሔር ሆይ ማደሪያህ በሰማይ ምድርም ደግሞ እግዚአብሔር ሆይ ለዙፋንህ የእግር መረገጫ በፊትህ በመዋረድ ዝቅ በማለት በማነስ በባዶነት ወደ ትልቁ ዙፋንህ እንቀርባለን። እግዚአብሔር ሆይ ከሰማይ ስለተላከ ስለዚህ ቃል እንሰማው፣ እንለወጥ፣ እንታደስ፣ እንቀየር እግዚአብሔር ሆይ እንጸዳ፣ እንታጠብበት ዘንድ መጽሐፍ እግዚአብሔር ስለተገለጠ እኛም ደግሞ ስለሰማን የሰማነውንም ደግሞ እግዚአብሔር ሆይ ከሰሚው ልቦናችን ጋር በእምነት መዋሃድ የሚቻልበትን ጸጋ ከጸባዖት ስለለቀቅ እናመሰግንሃለን። ጌታዊ ሁሉ ሲሆን ሁሌም ስትናገረን በፍቅር ቃል ስጠራን በመልካም ይሁን ደግሞ አንደበት ስታቆላምጠን ወደ አንተ ደግሞ ልትስበን ስትወድ ለበጎ ለመልካም ለደግ ነውና ጌታዬ የሰማነውን ነገር ሁሉ መኖር የምንችልበት መራመድ የምንችልበት መውጣት መግባት የምንችልበትን ጸጋ ታበዛልን ዘንድ እንጸልያለን። እንደ ቃልህ እንደሰማነው መንፈስ ዛሬም ደግሞ ይሰራልና ዛሬም ይመራ
ይመራልና ዛሬም ደግሞ እግዚአብሔር ሆይ ከፊት ፊት ይሮጣል ይቀድማልና በነገራችን ላይ ሁሉ በጎዳናችን ልንጓዝበት የሚገባውን መንገድ ተጠቁመን ዘንድ እግዚአብሔር በዛም መጽናትንና በዛም መኖርንና በዛም ደግሞ እግዚአብሔር ሆይ መመላለስን እንችል ውሳኔን መወሰን ደግሞ ይሞላልን ዘንድ እጅህ በላያችን ላይ ትሁን። እንደ ጉባኤ እንደ ቤተሰብ እንደ ግለሰብ እያንዳንዳችን ሌላ ምርጫ የለንም፣ ሌላም የሆነ መንገድ የለንም። እናንተስ ትሄዱ ዘንድ ትወዳላችሁን ባልካቸው ጊዜ ሐዋርያቱ ወዴት ወደ ማን እንዳሉ ጌታ ሆይ ለኛ መሄጃ ሰፈራችን ተቃጥሯል፣ መመለሻ ጎዳናችን ተቆርጧል። የምንሻገርበት እግዚአብሔር ሆይ ወደዛኛው ልንጓዝበት የምንችለው ድልድይ ተሰብሯል። የውሃ ምንጫችን ኢየሱስ ጠጥተን የምንረካብህ በልተን የምንጠግብህ የዕለት ምግባችን መሳብን ሳበን፣ ማስጠጋትን አስጠጋን። እናንተ በእናንተ በራሳችሁ ላይ የወደዳችሁትን ልታደርጉ አትችሉም፣ በዋጋ ተገዝታችኋልና። ነገር ግን በዚህ በሚሞት ስጋችሁ እግዚአብሔርን አክብሩ እንደተባለ ክብርህ ይጠቅልለን ጌታ ሆይ፣ ክብርህ ይንገስብን። እያንዳንዳችንን ታቦት ተሸካሚዎች አድርገን እምቢ ያለንን ነገር አልቆረጥ አልችልበት ያልንበትን ሰፈር ሁሉ ትገርዝ ዘንድ እግዚአብሔር ሆይ ዛሬ ፍቃዳችንን በፊትህ እንጥላለን። ከፍ ከፍ በል። ይህም ብላቴና መሆንም እንደገና ደግሞ ጉልበትን፣ አቅምን፣ ጸጋ፣ እንደገና ብርታትን፣ እንደገና ሌላን የሚሆን ደግሞ ካንተ ተስቦ የሚመጣን መቀበል የሚችልበትን ጸጋ ትሰጠው ዘንድ እንጸልያለን። ስለነበረን ጊዜ ስለ መልካምነትህ ከመንፈስህ መረስረስ ስለሆነልን ህልውናህን ጌታዊ ከሁሉ በላይ መዳሰስ ስለሞላልን ስለተገኘህ የሚሆን ነገርን ይዘን መውጣት የምንችልበት ሁኔታ ስለተመቻቸ እናመሰግንሃለን። ጉባኤያችን ካላንተ ባዶ ስላልሆነ ከፍ ከፍ እናደርጋለን። ሁሉ ጊዜም እግዚአብሔር ሆይ በሰው ላይ ሁሉ ሰልጥነህ በመሃላችን እግዚአብሔር ሆይ አንተን ብቻ አይተንና አግኝተንህ መመለስ እንድንችል ይሄንን ቤትና ይሄን መንበር ቀድሰው ጌታ ሆይ ክብር ለስምህ ይሁን፣ ክብር ለስምህ ይሁን። በኢየሱስ ስም ይሄን ሁሉ ጸልይ።